ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሳቱና በየለቱ የሚወጡ የተመረጡ አዳዲስ መረጃዎችን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ላይ ደርሰናል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ህወሓት ራያ ላይ ጄኖሳይድ አውጇል። ጦረኛው የህወሓት ቡድን በራያ አላማጣ መስመር ከፍተኛ የጦር መሳሪያና ኃይል ስምሪት ከማድረግ አልፎ በተደጋጋሚ ትንኮሳ እየፈጸመ ይገኛል። ከቀናቶች በፊት ማለትም ነሐሴ 4 በማይጨው ከተማ በጆን መዲድ የተመራ የአርሚ 31፣ 33፣ 24፣ 26፣ 44፣ 22፣ 15፣ 50 እና 60 አዛዦች የተሳተፉበት ሚስጥራዊ ስብሰባ መካሄዱ ተሰምቷል። በስብሰባው ላይም በአስቸኳይ ወደ ሙሉ ጦርነት መግባት እንደሚገባው ውሳኔ አስተላልፈው መለየታቸው ታውቋል። የራያን መሬት እንጂ ህዝቡን የማይፈልገው አረመኔው ስብስብ ራያን እንደ ትግራዋይ የማይቆ ቁጥር ብቻ ሳይሆን እንደ ጠላት የፈረጀውና እነጌታቸው ረዳን ጭምር በራያነታቸው ያገለለ ነው። ይህ ጽንፈኛው የአድዋ ጋንታ ነዋሪዎችን ለጉዳት ለማድረግ አሁን ደግሞ ግልይዝ ጄኖሳይድ አውጇል። ከህዝብ ጥላቻ አልፎ በሰራዊት ውስጥ የሚገኙ የራያ ተወላጅ ታጣቂዎችን በሚከፈተው ጦርነት ላይ ከፊት በማሰለፍ የጥይት ማብረጃ ሊያደርጋቸው እንዳቀደ የሚያሳዩ መረጃዎች ሾልኮ ወጥተዋል። የቀድሞ የደቡብ ትግራይ ዞን አስተዳዳሪው አቶ ሀብቱ ኪሮስ ህወሓት በደቡብ ግንባር ጦርነት ለመክፈት የተነሳው ትንኮሳውን ተከትሎ በአየር ኃይሉ በኩል በሚወሰደው የአጸፋ ጥቃት የለውጡ ኃይል ደጋፊ ሆኗል የሚለውን የህዝብ ተጠቂ እንዲሆን ሆን ብሎ ለማመቻቸት በማቀድ እንደሆነ አስታውቀዋል። ይህም ብቻ ሳይሆን በጦርነቱ ላይ መንገድ ታውቃላችሁና ምሩን በሚል ማታለያ የራያ ልጆችን ከፊት አሰልፎ የጥይት ማብረጃ ማድረግ እንደሚገባ በጆን መዲድ መመሪያ ማስተላለፉን አቶ ሀብቱ አጋልጧል። ከዚህም ጋር ተያይዞ የራያን ህዝብ ከምድረ ገጽ አጥፍቶ መሬቱን ለመውረር የሚፍጨረጨረው ቡድኑ ባሳለፍነው ሰኞ ዕለት ከግብጽ ተልከው በኤርትራ በኩል የገቡ ከበድ ያሉ የማከናይዝድ ታንኮችና መሳሪያዎችን ተረክቦ ለተለያዩ አርሚዎች እያደለ እንደሚገኝ ምንጮች አስታውቀዋል። በመሆኑም ጄኖሳይደሩ ወያኔ በራያ ህዝብ ላይ ያወጀውን አስከፊ እልቂት ተከትሎ መላው የራያ ህዝብና ወጣቶች ራሳቸውን እንዲከላከሉ ጥሪ አቅርቧል። በወጣቶች ደም የሚጫወተው ስብስብ እያካሄደ የሚገኘውን የትንኮሳ እንቅስቃሴ የራያ ወጣትና ህዝብ እኛ ምሽግ አይደለንም በሚል በመግለጽ ሊቃወመውና ራሱን በአስቸኳይ አደራጅቶ መመከት አለበት። ምሁራኖቹ ከሀራ መሬቱ ኃይል ጋር ትብብር በመፍጠር ቡድኑን ከራያ መሬት ለማስወጣት በቁርጠኝነት ሊታገሉም ይገባል። በተመሳሳይ ወያኔ የጥፋት እቅዱን ወደ ተግባር ከማስገባቱ በፊት በቡድኑ ውስጥ የሚገኝ የራያ ተወላጅ ታጣቂ አፈሙዙን ካጠገቡ በሚገኝ የአድዋ ጽንፈኛ አመራር ላይ ሊያዞርና ህዝቡን ሊያድን ይጠበቅበታል። በተያዘ መረጃ ለህዝብ ምንም ርህራሄ ያልተፈጠረበት ህወሓት እድሜ የገፉ አዛውንቶችን በጦርነት እያሳተፈ አረመኔነቱን እያሳየም ይገኛል። ከሳምንት በፊት በሸረሪና በቆሰቆሰው ጦርነት ወቅት በግዳጅ የታፈሱ አቅመ ደካማ የ70 ዓመት አዛውንት በመከላከያ መማረካቸው ለቡድኑ ጭካኔ በቂ ማሳያ ነው። አሁን ላይ ወጣቱ ባገኘው አጋጣሚ ሁሉ ከክልሉ ሸሽቶ ማለቁን ተከትሎ የቡድኑ አፈሳ እድሜና ጾታ ወደማይለይ አረመናዊ ደረጃ ከፍ በማድረግ ያገኘውን ወደ ማፈስና ለውጊያ ወደ መሰማራት መሸጋገሩን በበቂ ሁኔታ ያጋልጣል። ከዚህ አፈሳ ጉዳይ ተያይዞ የህወሓት ሰዎች በጦርነት ላይ መሳተፍ የማይችሉ ግለሰቦችን ጭምር አፍሰው በመያዝ ለመልቀቅ ከ5000 ጀምሮ ገንዘብ አምጡ በማለት አፍሳውን ወደ ሌላ የገቢ ምንጭ ንግድነት እየተጠቀሙ ጭምር እንደሚገኙ አክቲቪስት አሉላ ሰለሞን ከቦታው በደረሰው መልእክት ማረጋገጡን ይፋ አድርገናል። በዚህ የጥፋት ተግባር ህወሓት ከዘመኑ ጋር አብሮ መራመድ የማይችል አዳዲስ የሰላምና የልማት ሀሳቦችን ፈጽሞ የማይቀበል አሁንም ድረስ በ1960ዎቹ የነበረውን ያረጀ ሀሳብና የፖለቲካ የጦርነት ዘፈን ብቻ እያዜማ የሚኖር የህዝብ ካንሰር መሆኑን አረጋግጧል። ወደ ቀጣይ ዜና ተሸጋገርን። ዘመንና ምሬ ከህወሓት ጋር የፈጸሙት ስምምነት የአማራ ህዝብ የማንነት ጥያቄዎችን እናስመልሳለን በሚል ጫካ የገቡት ከፍተኛ የፋኖ አመራሮች በአማራ ህዝብ ክደት ፈጽመው ወደ ህወሓት ምንጣፍ ጎታችነት ወርደዋል። በተለይ የአፋብን ሊቀመንበር ዘመነ ካሴና የምስራቅ አማራ ፋኖ መሪ የሆነው ምሬ ወዳጆ ከጨፍጫፊውና አማራ ጠሉ የህወሓት ቡድን ጋር በአማራ ክልል አውዳሚ ጦርነት ለመክፈት እንቅስቃሴ ጀምረዋል። የአማራን ህዝብ ማውደም የረጅም ጊዜ የህወሓት ስትራቴጂ የተቀበሉት እነዚህ ሰዎች ነሐሴ 3 2018 ዓ.ም ከወዲ እንበተይና ሳማንዱስ ጋር በመሆን የጥፋት ሚስጥራዊ ስብሰባ አድርገዋል። በስብሰባው ህወሓት በአማራ ክልል ላይ በሚያደርገው ወረራ ላይ የጋራ ትብብር ለማድረግና ጦርነት ለመክፈት እንደተስማሙ መረጃዎች ሾልከው ወጥተዋል። ይህንን ለማሳካት ህወሓታውያን ወንበር ወዳዱ ዘመነ ካሴን የጽምዶ ሊቀመንበር አድርገነዋል በሚል አጃጅለውታል። በጽምዶ ውስጥ ፋኖ ተላላኪ ነው የሚለው ጉዳይ በጣም ጎልቶ በአደባባይ እየታየና በነዘመነ ላይም ቅሬታን እየፈጠረ መገኘቱን ተከትሎ የኢስሙላ ኃላፊነቱን እንደሰጡት ምንጮች ገልጸውልናል። የፋኖ ታጣቂዎችን ተጠቅሞ የአማራ ክልል የጦርነት ቀጠና ለማድረግ የሚፍጨረጨረው ተነግ
የዘመነን ሹመት በየሚዲያዎች ላይ ሳይቀር እያሰራጩ የዘመነን ውስጣዊ ኩርፊያ ለመሻርና ፋኖ ከጽምዶ እንዲያፈነግጥ ለመጠበቅ እየሞከሩ ይገኛሉ። ዘመነን በዚህ የልብ ተሰምቶት የፋኖ ታጣቂ ላይ የህወሓት ስውር አጀንዳ ለማስረጽና ለማግባባት ውስጥ ለውስጥ እየሰራ እንደሚገኝ የመረጃ ምንጮች ያመላክታሉ። ዘመነ ከዚህ ቀደም ህወሓት በአማራ ህዝብ ላይ ያደረሰውን ክፋት፣ በደልና ጭቆና፣ ጭፍጨፋና ወረራ ለማይጨበጠው የንግስና ህልሙ ሲል ዳግም የአማራን ህዝብና ርስቱን ለጠላት አሳልፎ ሊሰጥ እየቋመጠ እንደሆነ ተረጋግጧል። የጋራ ግብ፣ የትግልና ፖለቲካዊ ዓላማ እንዲሁም ስትራቴጂና የመምራት ብቃት ሳይኖራቸው አሽከር ለመሆን መጋጋጣቸውን ቀጥለዋል። ሆኖም ግን ቀደም ብለው የህወሓትን ሴራና ወራሪነት የተረዱት የጎንደርና የሸዋ ፋኖች ዘመነ ላይ የተቃውሞ መግለጫ እያወጡበትና በህወሓት ላይ ያለውን አቋም ጭምር እንዲያሳይ ተጽዕኖ እያሳደሩበት ይገኛል። ወደ ቀጣይ ዜና ተሸጋገርን። ህወሓት ላይ የድሮን እርምጃ ተወስዷል። ኢትዮጵያን ለማወክ ከታሪካዊ ጠላቶች የተቀበለው የጥፋት ሴራ አንግቦ የሚንቀሳቀሰው የህወሓት ቡድን ላይ የሚወሰደው ወታደራዊ ዘመቻ በድል ታጅቦ እንደቀጠለ ነው። በሸረሪና ግንባር ከፍተኛ ድል ያስመዘገበው ሰራዊታችንም በራያ የሚንቀሳቀሱ ታጣቂዎች ላይም ወሰደው የተጠና ኦፕሬሽን አንጸባራቂ ድል መድገም ችሏል። ለአብነትም ለማንሳት ያህል ነሐሴ 4 ቀን 2018 ዓ.ም በራያ መረዋ ልዩ ስሙ ሀረማዝ በተባለ ስፍራ አርሚ 26 የተባለ ኃይል የጦር መሳሪያ ማከማቻ በድሮን ጥቃት ሙሉ በሙሉ መውደሙ ታውቋል። ይህም ብቻ ሳይሆን በአካባቢው በነበረው ከፍተኛ ሁለተኛ ደረጃ ትምህርት ቤት ላይ መሽጎ የነበሩ ተራ ታጣቂዎች፣ ሞርታር ታኳሾችና ቡድኑ የሚተማመንባቸው ከፍተኛ የአርሚ አመራሮች መደምሰሳቸውን ታማኝ የመረጃ ምንጮች አረጋግጠውልናል። በዚህ ኢላማውን የጠበቀ ከድሮን ጥቃት የተረፉትና የቆሰሉት ታጣቂዎች ብዛት እጅግ ከፍተኛ መሆኑንና ሆስፒታሎች በታካሚዎች መጨናነቃቸው ተገልጿል። ከዚህም በተጨማሪ በድሮን ጥቃቱ ከፍተኛ የውጊያ ካርታና ዶክሜንት እንደወደመባቸው ለማወቅ ተችሏል። ዘመናዊ የጦር መሳሪያ የታጠቀው የሀገር መከላከያ ሰራዊት የሚያደርገውን የተቀናጀ ኦፕሬሽን ተከትሎ ህገወጡ ህወሓት በከፍተኛ ድንጋጤ ውስጥ መግባቱ እየተገለጸ ሲሆን በዚህም በግዳጅ አፍሶ ወደ ጦርነት ያስገባቸው ታጣቂዎች ባገኙት አጋጣሚ እየኮበለሉ በመጥፋት ህይወታቸውን መታደግ ጀምረዋል። ለምሳሌ ለማንሳት ያህል በዛታ አካባቢ ለጦርነት ዝግጅት ወደ ምሽግ ተገደው ገብተው የነበሩ አርሚ 15፣ 22 እና 26 የነበሩ ከ600 በላይ ታጣቂዎች ሌሊት ምሽጉን ጥለው መኮብለላቸው ታውቋል። ሌሎችም እንደ ሸረሪና መረዋ ጥቃት ህይወታቸውን በከንቱ መስዋዕት ከማድረግና ይህንን መሰል እርምጃ እንደሚከተሉና ቡድኑን ባዶ እንደሚያስቀሩት እየተነገረ ይገኛል። ከዚህም ጋር ተያይዞ በአፈሳም ሆነ በህወሓት ያሰት ትርክት በመታለል በህወሓት የጦርነት ካምፖች ውስጥ የሚገኙ ታጣቂዎች የፌዴራል መንግስቱ እርምጃ ቀጣይነት ያለው በመሆኑ ህይወታቸውን ለማትረፍ አስቸኳይ ካሉበት ምሽግም ሆነ ካምፕ ወጥተው ህብረተሰቡን እንዲቀላቀሉ ተጠይቀዋል። ካልሆነም እጃቸውን በፍጥነት ለሀገር መከላከያ ሰራዊት እንዲሰጡ ጥሪ ተላልፏል። ታጣቂዎች ይህንን እድል በአግባቡ ሊጠቀሙበትም ይገባል። ይህ በእንዲህ እንዳለ ህወሓት በትግራይ ህዝብ ላይ ሲፈጽም ለነበረው ግፍና መከራ ዝምታን መርጠው የቆዩት እነ ዶክተር ቴድሮስ አዳኖም ለቡድኑ ድምጽ ለመሆን ያለምንም ሀፍረት እየተጋጋጡ ይገኛሉ። የህወሓት ቡድን በገንዘብ እንደሚደግፍ የሚነገርላቸው ዶክተር ቴድሮስ ዝናውንና ተጽዕኖ ፈጣሪነቱን ተጠቅሞ ያቀረቡት የሰላምና የፖለቲካ ውይይት ጥሪ ወታደራዊና ፖለቲካዊ አቅሙ የደከመውን ቡድኑን ከውድቀት ለማዳን የሚደረግ ጥረት እንጂ ለትግራይ ህዝብም ሆነ ለኢትዮጵያ ህዝብ ከማሰብ የመነጨ እንዳልሆነ ግልጽ የሆነ ጉዳይ ነው። ወደ ቀጣይ ዜና ተሸጋገርን። ሀገራዊ ምክክሩ ለኢትዮጵያ ዘላቂ ሰላም። ሀገራዊ ምክክር የሁሉም ሰው አእምሮ በአንድ ሻጋታ የሚቀረጽበት ፋብሪካ አይደለም። ምክክሩ ሁሉም በእኩልነት የሚኖርባት የወደፊት ኢትዮጵያን የመገንባት ታሪካዊ መድረክ ነው። ምክክር የሀሳብ ልዩነትን መሰረት ያደረገ ቢሆንም ልዩነቶችን በማጥበብ በመሰረታዊ አገራዊ ጉዳዮች ላይ በሀሳብ ተሟግቶ መፍትሄ መፈለግ፣ የተሳቡ ትርክቶችን ማስወገድና የተሻለ ሀሳብ ላይ ተስማምቶ ሀገሪቱን ወደፊት ማስቀጠል ዋናኛ ዓላማው ነው። ምክክር ከእኔ ወደኛ ብሩህ የጋራ ራዕይን የመገንባት የልዩነት መኖር በመቀበል በጋራ መኖርን የሚያጠናክር ነው። ግጭቶችና የሀሳብ ልዩነቶችን በውይይት በመፍታት ኢትዮጵያን ወደ ተሻለ ምዕራፍ ለመሻገር በምክክር ሂደቱ እያንዳንዱ ተሳታፊ የሚሰማውን ስሜትና ሀሳብ በሙሉ ነጻነት መግለጹን በመቀጠል ከፉክክርና ከነጠላ ትርክት ወጥተው ሀገሪቱን የሚያሻግር የጋራ መግባባት ላይ ሊደርሱ ይገባል። አሁን ላይ ሀገራዊ የምክክር ሂደት ተጠናክሮ መቀጠሉንና ወደ ተስፋ ሰጪ ደረጃ ላይ እየደረሰ መሆኑን የምክክር ኮሚሽንና ዋና ኮሚሽነር ፕሮፌሰር መስፍን አራያ አስታውቀዋል። ዋና ኮሚሽነሩ የምክክር ጉባኤው ሂደት አስመልክተው በሰጡት መግለጫ ውይይቶች በግለሰቦች ሳይሆን በሀሳብ ላይ ብቻ እንዲያተኩሩ በቅርበት እየተከታተለና እየተቆጣጠረ እዚህ በመድረሱ በአሁኑ ወቅት ውይይቱ እየለዘበ መጥቶ ትክክለኛውን የመግባባት መስመር ሊይዝ መቻሉን አረጋግጠዋል። ምክክር በተለያዩ ሀሳቦች፣ አመለካከቶችና ተመክሮች የተገነባች ሀገር ውስጥ ዘላቂ ሰላምና የጋራ ልማት እንዲያረጋግጥ ለጋራ መግባባት ወሳኝ እንደሆነ ገልጸዋል። የምክክር መድረኩ እስኪጠናቀቅ የግለሰብ የቡድን ወይም የአካባቢ ጥቅምን ብቻ ከማስቀደም ይልቅ የጋራ ጥቅምን ለማስፋት ልዩነቶችን በውይይት ማስተናገድና የጋራ የወደፊት ራዕይ ለመገንባት ትኩረት እንዲያደርጉ ለተሳታፊዎች መልእክት አስተላልፈዋል። የምክክር ሂደቱን የውጭም ሆኑ የውስጥ የጥፋት ኃይሎች በጀት መድበው ሚዲያ አዋቅረው በሐሰት ወሬ ሊያፈርሱት ቢሞክሩም እንዳልተሳካላቸው በቂ ሁኔታ እየታየ ይገኛል።
የዛሬው መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።